ከእግዚአብሔር ቃል አንድ ስፍራ አነባለሁ። አብረን ተስማምተን እንሰማለን። ክብር ለእግዚአብሔር ይሁን። ስፍራውን በጌታ በኢየሱስ ስም አነባለሁ። አሁንም ልጆቼ ሆይ ስሙ፣ መንገድን የሚጠብቅ ምስጉኖች ናቸው። ትምህርትንም ስሙ፣ ጥበባን ሁኑ፣ ቸል አትበሉ። የሚሰማ ሰው ምስጉን ነው። ዕለት ዕለት በቤተ መግቢያ የሚተጋ የደጀን መድረክ የሚጠብቅ እኔን ያገኘ ሕይወትን ያገኛልና ከእግዚአብሔር ሞገስን ያገኛልና። እኔን ያጣ ራሱን ይጎዳል፣ የሚጥለኝ ሁሉ ሞት ይወድዳል ይላል ምሳሌ መጽሐፍ ላይ የእግዚአብሔር ቃል ሲናገር እግዚአብሔርን እንድንሰማ እግዚአብሔርን የሚሰማ ሕዝብ ይባረካል። አሜን በሉ። እግዚአብሔርን በሰማንበት ቁጥር ሁሉ እንባረካለን። በእግዚአብሔር ቃል ውስጥ በረከት አለ። በእግዚአብሔር ቃል ውስጥ ኃይል አለ። ኢየሱስ አባቱን ታዞ ወደዚህ ምድር እንደመጣ እኛ የእግዚአብሔርን ቃል ሰምተን ለቤተሰብ ለእግዚአብሔር እንታዘዛለን። የሚታዘዘውን ትውልድ እግዚአብሔር ይባረካል። አሜን በሉ። ለማን ትታዘዛላችሁ? ለእግዚአብሔር የምታዘዝ ለምድርቱ በረከት ይሆናል። ለእግዚአብሔር የምታዘዝ ለትውልድ በረከት ይሆናል። ለእግዚአብሔር የምታዘዝ ለሀገር በረከት ይሆናል። የምታዘዘውን ትውልድ ደግሞ እግዚአብሔር ይባርካል። አሁን ባነበብንበት ምሳሌ 8:32 እስከ 36 ባነበብኩበት ክፍል የእግዚአብሔር ቃል ሲናገር አሁንም ልጆች ሆይ ትምህርትን ስሙ፣ ጠበባን ሁኑ፣ ቸል አትበሉ። የሚሰማ ሰው ምስጉን ነው። ዕለት ዕለት በቤተ መግቢያ የሚተጋ የደጀን መድረክ የሚጠብቅ እኔን ያገኘ ሕይወትን ያገኛል። እግዚአብሔርን ያገኘ ማንን ያገኛል? እግዚአብሔርን ያገኘ ማንን ያገኛል? እግዚአብሔርን ባገኛችሁበት ቁጥር የምታጡት ነገር የለም። አሜን በሉ። ገና ልጅ ናችሁ። ከእናንተ ብዙ ነገር ይጠበቃል። መንግስት ይፈልጋችኋል፣ ሀገር ይፈልጋችኋል፣ ህዝብ ይፈልጋል፣ ቤተ ክርስቲያን ይፈልጋል፣ ቤተሰብ ይፈልጋል። እግዚአብሔርን ከታዘዛችሁ የበረከት መንገድ ትሆናላችሁ። እግዚአብሔርን የሚታዘዝ ትውልድ ለትውልድ በረከት መንገድ ይሆናል። እስቲ እግዚአብሔር ሆይ ይታዘዛለሁ በሉ። እግዚአብሔር ሆይ ይታዘዛለሁ። በልጅነቴ በሉ። ማንነቴ ላንተ ለእግዚአብሔር አስገዛለሁ። በእኔ ላይ አንተን እሾማለሁ። በመጀመሪያ አንተን እግዚአብሔርን ይታዘዛለሁ። ቀጥሎ ለቤተሰቤም ይታዘዛለሁ። እግዚአብሔርን ያገኘ ሕይወትን ያገኛል። እግዚአብሔር እውነት ሕይወት መንገድ ነው። እግዚአብሔር እውነት ሕይወት መንገድ ነው። እግዚአብሔር ሕይወት ነው። አሜን። ክብር ለእግዚአብሔር ይሁን። ልጆች ተባረኩ። እግዚአብሔር ከእናንተ ጋር ይሁን። በዚህ በክፉ ዘመን አልፋችሁ ሂዱ። እግዚአብሔር ይባርካችሁ። እግዚአብሔር ከፊታችሁ ቀድሞ ይውጣ። እግዚአብሔር ሰማይ ምድርን አሳልፎ ይስጣችሁ። ተባርካችኋል።